السلام عليكم ورحمة الله وبركاته. ሰላም ጤና ይስጥልኝ በመላው ዓለም ላይ ለምትገኙ የታጠቅ ሚዲያ ተከታታዮች እንደምን አላችሁ? ታጠቅ ሚዲያ በተለይም በመካከለኛው ምስራቅ ስለሚገኙ ስደተኞች ድምጽ ለመሆን በከፍተኛ ሁኔታ የበኩሉን ጥረት የሚያደርግ ሚዲያ ነው። በመሆኑም በመካከለኛው ምስራቅ በሚገኙ ስደተኞች ጉዳይ የሚመለከታቸውን አካላት በማነጋገር ትክክለኛውን መረጃ በታጠቅ ሚዲያ መከታተል የምትችሉ መሆኑን በዚሁ አጋጣሚ መግለጽ እንፈልጋለን። ከሰሞኑ በመካከለኛው ምስራቅ የኮሮና ወረርሽኝ ከተከሰተ በኋላ ዜጎች ወደ ሀገራቸው መግባት እንደሚፈልጉ በተደጋጋሚ ከተለያዩ ሀገሮች እየገለጹ ይገኛል። ምንም እንኳን በከፍተኛ ሁኔታ በቤይሩት ያለው ያሻቀበ ቢሆንም ነገር ግን በኩዌት፣ በተባበሩት አረብ ኤሚሬት፣ በባህሬን እንዲሁም በሳውዲ አረቢያ ወደ ሀገራቸው ለመግባት የሚጠባበቁ ዜጎች ቁጥር በከፍተኛ ሁኔታ መጨመሩ ይታወቃል። መንግስትንም በተደጋጋሚ ጥያቄውን በማቅረብ መንግስትም ከሰራተኛ ጉዳይና እንዲሁም የውጭ ጉዳይ ሚኒስቴር ከዓለም አቀፉ የስደተኞች ጉዳይ ጋር በመተባበር እየሰራ መሆኑን በተደጋጋሚ ሲገልጽልን ቆይቷል። በዛሬው ዕለት ደግሞ ይዤላችሁ የቀረብኩት በጂዛን የሚገኙ ወገኖቻችን ወደ መደበኛ እስር ቤት መግባታቸውን ላበስርላችሁ እወዳለሁ። መረጃውን ያገኘሁት ከጅዳ ቆንስል ጽሕፈት ቤት ነው። ከሰሞኑ በተለያዩ በማህበራዊ ድረገጾች እንደተመለከታችሁት በሎብናን ወይም ቤይሩት የሚገኙ እህቶቻችን ርቦናል ወይም ስራ አጥተናል፣ ወደ ሀገራችን መግባት እንፈልጋለን፣ የአየር መንገዱ ስራ እንዲጀምርና ወደ ሀገራችን እንዲያስገባን ሲሉ ጥያቄ ማቅረባቸው ይታወቃል። የኢትዮጵያ አየር መንገድንም የተለያዩ አክቲቪስቶች፣ ፖለቲከኞች እንዲሁም የተለያዩ ሚዲያዎች ዘግበውታል። የኢትዮጵያ አየር መንገድ መጀመሪያው ላይ $680 ፈልጋለሁ ማለቱ ደግሞ በዜጎች ላይ ቁጣን ቀስቅሶ ነበር። ይሁንና መንግስት ጉዳዩን አተኩሮ በማየትና አንክሮ በመስጠት ዜጎች በነፃ ወደ ሀገራቸው እንዲገቡ አድርጓል። በአሳለፍነው 3 ቀን 333 ዜጎች ወደ ሀገራቸው የገቡ ሲሆን በዛሬው ዕለት ደግሞ 330 የሚሆኑት ወደ ኢትዮጵያ እንደሚገቡ ይጠበቃል። ይህ በእንዲህ እንዳለ በኩዌት የሚገኙ የምህረት አዋጅ ወጥቶላቸዋል በሚል ወደ ሀገራቸው ለመውጣት የሞከሩ ዜጎች አሁንም በትምህርት ቤት ተጠልለው ይገኛሉ። ምንም እንኳ ከመንግስት ያገኘነው መረጃ በቅርቡ ወደ ሀገራቸው እንደሚገቡ ቢነገረንም አሁንም ድምጻቸውን እያሰሙ ይገኛል። በሌላ በኩል በተባበሩት አረብ ኤሚሬት የኢትዮጵያ አየር መንገድ ዋጋ ጨምሮብናል በሚል ቅሬታቸውን አሁንም እያሰሙ ነው። በተለይም ባሳለፍነው 3 ወራት በተባበሩት አረብ ኤሚሬት የሚገኙ ዜጎች ስራ አጥ ከመሆናቸውም በላይ ገንዘብ ባለመኖሩ የኢትዮጵያ አየር መንገድ ከመደበኛ በላይ በመጨመሩ ቅሬታቸውን ገልጸዋል። በከፍተኛ ሁኔታ ከአሜሪካ ቀጥሎ ኢትዮጵያውያን በስፋት የሚገኙባት ብሎም ደግሞ የኢትዮጵያ የኢኮኖሚ የጀርባ አጥንት የምትባለው ሳውዲ አረቢያ ደግሞ በከፍተኛ ሁኔታ ዜጎች ወደ ሀገራቸው ለመግባት በመጠባበቅ ላይ ይገኛሉ። የሳውዲ አረቢያ መንግስት የመኖሪያ ፈቃድን ለማደስ ወይም ከፊሎቻቸው የጠፉባቸው ስፖንሰራቸው የጠፉባቸው የምህረት አዋጅ በማድረጉ ልጆቻቸውን ይዘው የአየር ትኬት ቆርጠው ወደ ሀገራቸው እንዲገቡ በፈቀደው መሰረት ስራ እንደተጀመረ 2000 ለሚሆኑ ዜጎች ኤምባሲ እንደወጣላቸው የኮሮና ወረርሽኝ በመከሰቱ ምንም አይነት የአየር ትራንስፖርት መቋረጡ ይታወቃል። እነዚህን ጨምሮ በሳውዲ አረቢያ የጅዳ ቆንስል ጽሕፈት ቤት እንዳወጣው መረጃ 14000 ለሚሆኑ ዜጎች የጉዞ ሰነድ ተዘጋጅቶ የአየር መንገዱን እየተጠባበቀ መሆኑን ገልጿል። ይህ በእንዲህ እንዳለ ባሳለፍነው ወር እንደሚታወቀው በየመን የኮሮና ወረርሽኝ መጣ ሲባል በተደጋጋሚ ለብዙ ጊዜ የሚቀመጡባት ራጉ ተብላ በሳውዲ አረቢያ ድንበር አጠገብ የምትገኘው የየመን ግዛት ለቀው እንዲወጡ ከየመን በተጠየቁ መሰረት የኢትዮጵያ መንግስት ከሳውዲ አረቢያ መንግስት ጋር በመደራደር በዛ አካባቢ የነበሩ ከ5000 የሚበልጡ ዜጎች ድንበሩ ተከፍቶላቸው እንደገቡ ይታወቃል። የጅዳ ቆንስላ ጽሕፈት ቤት እንዳስታወቀው በጂዛን እስር ቤቶች በመሙላታቸው በጊዜያዊ ማጎሪያ ቦታ መቀመጣቸውን አምኗል። ይሁንና በሳውዲ አረቢያ የነበሩ መደበኛ የተባሉ እስር ቤቶች ሊበቁ ስላልቻሉ ነው ብሏል። በተለይም ደግሞ በጂዛን የነበሩ እስረኞችን ወደ ጅዳ ሹመይሲ የተሸጋሸጉ ሲሆን በየደረጃው ህፃናትን፣ ሴቶችን፣ የህመም ችግር ያለባቸውን በማስቀደም ወደ ተሻለ መጠለያ ወይም ወደ ታወቀና
ጥሩ ወደሚባል ቦታ እስር ቤት ተዘዋውረዋል። ይሁንና በሳውዲ አረቢያ በጂዛን በድንገት በመሆኑ ብዙ ዜጎች በደንበር የገቡት ሁሉንም ለማስተናገድ ግን ባለመቻሉ በጊዜያዊ ማቆያ መኖራቸውን አምኗል። የጅዳ ቆንስል እንዳለው የኢትዮጵያ መንግስት ከምንም በላይ የኢትዮጵያው ጠቅላይ ሚኒስትር ወደ ሳውዲ አረቢያ በመጡበት ጊዜ ምንም አይነት የፋይናንስ ድጋፍ ሳይሆን የጠየቁት በእስር ላይ የሚሰቃዩ ዜጎችን እንዲለቀቁ ነው በማለታቸው በአሳለፍነው 18 ወራት ብቻ 190 ሺህ የሚሆኑ ኢትዮጵያውያን ወደ ሀገራቸው መግባታቸውን ይናገራል። በተለይም ደግሞ በጂዛን በከፍተኛ ሁኔታ በየመን በቀይ ባህርን አቋርጠው የሚመጡ ዜጎች ጂዛን በከፍተኛ መዳረሻ በመሆኗ በዛም አካባቢ ለኑሮ ምቹ ባለመሆኑ እንዲሁም ከሌሎች አካባቢዎች ወንጀል ይፈጸሙባታል የምትባል የድንበር ከተማ ናት። በዚህም የተነሳ ብዙ ኢትዮጵያውያን ከ8 ዓመት እስከ 30 ዓመት እስራት የተፈረደባቸውን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በጠየቁት ጥያቄ መሰረት 760 የሚሆኑት ከ8 ዓመት እስከ 30 ዓመት የተፈረደባቸው እስረኞች ወደ ሀገራቸው እንደገቡ ይታወቃል ይላል። በቀጣው ደግሞ 73 ዜጎች በቅርቡ እንደሚለቀቁ ተስፋ እናደርጋለን። ድርድሩ ቀጥሏል ይላል። እነዚህ 73 ዜጎችም ከ8 ዓመት እስከ 30 ዓመት የተፈረደባቸው እንደሆነ የጅዳ ቆንስል ይገልጻል። የጅዳ ቆንስል እንደሚለው በጂዛን ቆንስል ማቋቋም ባንቻልም እንኳ ነገር ግን የጉዳዩን አሳሳቢነት በመገንዘብ ጅዳ የሚገኘው ቆንስል ጽሕፈት ቤት ተወካዮችን በጂዛን መመደቡን አስታውቋል። በቅርቡ 11 ሺህ የሚሆኑ ዜጎችን በዳይር እስር ቤት የነበሩት ወደ ጂዛን ወደ ቋሚ እስር ቤቶች ወይም ወደ ጅዳ ሹመይሲ መሸጋሸጋቸውን ይገልጻል። ሆኖም ሀያት ወደ ተባለ አንድ ማጎሪያ ሀርሰል ወጠኒ ውስጥ የነበሩ ዜጎቻችን እጅግ አስቸጋሪ ሁኔታ ላይ መሆናቸው ይታወቃል። ሆኖም 9000 የሚሆኑት ወደ ጂዛን መደበኛ እስር ቤት ተሸጋሽገዋል። ከዛም የቀሩት 1400 እንደነበሩ ይገልጽና 600 የሚሆኑት ህፃናት፣ ሴቶች፣ ነፍሰ ጡሮች፣ መጫቶች ወደ ተሻለ ቦታ እንዲዘዋወሩ ተደርጓል ይላል። ይሁንና በትናንትናው ዕለት ሙሉ ለሙሉ በአሁኑ ሰዓት ሀያት የሚገኝ ምንም አይነት ሰው አለመኖሩና ወደ መደበኛ እስር ቤት እንዲገቡ ተደርጓል ይላል። የጅዳ ቆንስል ጽሕፈት ቤት እንዳስታወቀው 14000 ለሚሆኑ ዜጎቻችን አሁንም የጉዞ ሰነዳቸው ተዘጋጅቷል። ከነዚህ መካከልም ቅድሚያ የሚሰጠው በነዚህ አካባቢ የሚገኙ ወይም በጂዛን ለሚገኙ ዜጎች ቅድሚያ የሚሰጥ መሆኑን ይገልጻል። ምንም እንኳ በሁሉም ኢትዮጵያውያን እኩል የማስተዳደር ስልጣን ቢኖረውም ወይም ማስተዳደር ቢኖርበትም ነገር ግን በዜጎች የሚደርሰው ችግርና በእስር ቤት ላይ ያሉበት ሁኔታ አሳሳቢ በመሆኑ ለነሱ ቅድሚያ እንደሚሰጥ ይገልጻል። ይሁንና ይላል የጅዳ ቆንስል ጽሕፈት ቤት እኛ የልጆቹን ቸላ እንደተባለ በማድረግ ብሎም ደግሞ የፌዴራሉ መንግስት ለዜጎች ቸላ ያላስመስሎ የፖለቲካ ቁማር ለሚጫወቱ ግን ተቀባይነት የለውም ይላል። የልጆቹን ፎቶግራፍ ወይም ቪዲዮ ፖስት የማይደረገው አንደኛ የዘመዶቻቸውን ስነልቦና ለመጠበቅ፣ ሁለተኛ ለልጆቹም ቢሆን ጊዜያዊ በመሆኑና ድርድር እየተደረገ በመሆኑ በማህበራዊ ሚዲያ እንዲሁም የሚዲያ ሽፋን እንዳይሰጠው ከፍተኛ የሆኑ የመንግስት አመራሮች ከዚህ ደረጃ ላይ በመድረሳችን ነው። ይሁንና የኢትዮጵያ መንግስትም ሆነ የሳውዲ አረቢያ መንግስት በጉዳዩ ላይ እየተወያዩበት ሲሆን በቅርቡም ወደ ኢትዮጵያ እንደሚሄዱ ገልጿል። የዘገዩበት ምክንያትም የኢትዮጵያ መንግስት ከ600 ሺህ የሚበልጡ ዜጎችን ለመቀበል በከፍተኛ ስራ ላይ ይገኛል። ይሁንና በኢትዮጵያ በአዲስ አበባ ለነዚህ ኳራንቲ ማስቀመጫ ገና እየተሰራ በመሆኑ በአሁኑ ሰዓት በሳውዲ አረቢያ የሚገኙትም ሆነ በተለያዩ አረብ ሀገር የሚገኙ ዜጎች በዝግጁነት እና በትዕግስት እንዲጠብቁ ይጠይቃል። ይሁንና ይላል ቆንስል ጽሕፈት ቤቱ በቅድሚያ ከሚሰጣቸው ልክ የሉብናን ሴት እህቶቻችን እንደተሳፈሩ በቅድሚያም ጂዛን አካባቢ ጉዳት የደረሰባቸው ብሎም ወደ ሀገራቸው ተሎ እንዲገቡ ቆንስል ጽሕፈት ቤቱ የሚቻለውን ሁሉ እንደሚያደርግ ይገልጻል። በመሆኑም ይህ በሀገራችን የተከሰተውን የኮሮና ወረርሽኝ በጋራ በመሆን ከመንግስት ጎን በመቆም በጋራ ካልተወጣ ነው በቀር በእነዚህ ዜጎች ላይ
የፖለቲካ ቁማር ማንም ሊጫወት አይገባም ብለዋል። በተለይም በዚህ አጋጣሚ በጂዛንና አካባቢ የሚገኙ ብዙ ኢትዮጵያውያን ከኮሚኒቲው ወይም ከቆንስላው ጎን በመቆም ጉዳዩን የተረዱ ዜጎችን በማግለል እንዲሁም ደግሞ ያልተገባና ባላስፈላጊ ሁኔታ የፌዴራሉ መንግስት እንደማያስብ እንደማይጨነቅ ተደርጎ አንዳንድ አካላት የሚሰጡት መረጃ ግን ከእውነት የራቀ ነው ብሏል። ቆንስል ጽሕፈት ቤቱ ቀንም ሆነ ሌሊት የዜጎቹ ጉዳይ ያሳስበዋል። ከምንጊዜውም በላይ ቆርጦ ለመስራት ደግሞ የተዘጋጀ መሆኑን የቆንስል ጽሕፈት ቤቱ መረጃ ያመለክታል። አድማጮቼ ይህ ከሞላ ጎደል በቆንስል ጽሕፈት ቤቱ የተሰጡ መረጃዎች ናቸው። በመሆኑ እኔም በተደጋጋሚ ይህንን ጥያቄ ያቀረብኩ ሲሆን በተለይም ደግሞ በጂዛን አካባቢ ተፋፍገው እንዲሁም ደግሞ በቆሻሻ ቦታ ላይ ተቀምጠው በሙቀትና ተፋፍነው የነበሩ ዜጎችን ፖስት ያላደረግኩት ለዜጎች ለዘመዶቻቸው እንዲሁም በእነሱ ላይ በቀናትና በሳምንት ባልበለጠ ጊዜ ችግሩ ሊፈታ ነገር ግን በማህበራዊ ድረገጽ መለቀቁ በቀጣይ በስነ ልቦናቸው ተጽዕኖ ያሳድራል ስለተባልኩ እኔም ፖስት አላደረግኩትም። በመሆኑም ጥያቄውን ግን ለሚመለከተው አካል እኔም የደረሱኝን የቪዲዮ ማስረጃዎች ለጅዳ ቆንስል ጽሕፈት ቤት ሳደርስ ነበር። በዚህ አጋጣሚ የጅዳ ቆንስል ጽሕፈት ቤትን ላመሰግን እወዳለሁ። ያሉ መረጃዎችን በትክክለኛ ሁኔታ ለኔም ስላጋሩኝ በአድማጮቼ ስም ከልብ ላመሰግን እወዳለሁ። በመሆኑ በጂዛን አካባቢ የቆዩ ቪዲዮዎችን በመፖስት የሀገራችንን ስም ለማጠልሸት ብሎም ደግሞ ፖለቲከኞች ሊጠቀሙበት ስለሚችል በትናንትናው ጀምሮ ምንም አይነት በሀያት የታጎሩ ወይም በሐርሰል ወጠኒ ያሉ ዜጎች የለም። በአሁኑ ሰዓት በመደበኛ እስር ቤት የገቡ መሆኑን የጅዳ ቆንስል ጽሕፈት ቤት አስታውቋል። በመሆኑም ዜጎች የቆዩ ቪዲዮዎችን ፖስት በማድረግ የተለያዩ በሀገራችን ስነ ልቦና ላይ ተጽዕኖ ሊያሳድሩ የሚችሉ እንዲሁም በልጆቹ ቤተሰቦች ላይ ስነ ልቦናዊ ተጽዕኖ ስለሚኖረው ዜጎች ከዚህ ብትታቀቡ የተሻለ ነው ብዬ የግል ምክረ ሐሳቤን እሰጣለሁ። በዚህ አጋጣሚ በተደጋጋሚ መረጃ ስትሰጡኝ ለነበራችሁ ጂዛንና አካባቢ ለምትገኙ ውድ ኢትዮጵያውያን ከልብ አከብራችኋለሁ። መረጃችሁንም ለሚመለከተው አካል ከሰራተኛ ጉዳይ ሚኒስቴር፣ ከውጭ ጉዳይ ሚኒስቴር እንዲሁም ደግሞ ጉዳዩ የሚመለከተው በተደጋጋሚ መረጃ እየሰጠ የሚገኘው የጅዳ ቆንስል ጽሕፈት ቤት የማደርስ መሆኔን በዚህ አጋጣሚ ልገልጽላችሁ እወዳለሁ። በመሆኑ በመካከለኛው ምስራቅ ጥያቄ አለን የምትሉትን ብታደርሱኝ እኔም ለሚመለከተው አካል ለማድረስ ዝግጁ መሆኔን በዚያው አጋጣሚ እገልጻለሁ። ታጠቅ ሚዲያ በፌስቡክም ሆነ በዩቲዩብ መከታተል የምትችሉ መሆኑን በዚህ አጋጣሚ እገልጻለሁ።